ዮብ ኮንስትራክሽን በ2017 ዓመት የተመሰረተ የግንባታ ተቋም ነው። በአሁን ሰዓት በቦሌ ጃፓን ላይ እዚህ ጋር እንደምታዩት 3 ቤዝመንት ያለው G+13 ህንፃ እየገነባ ይገኛል። ይህም የኮንትራት አማውንቱ ወደ 300 ሚሊዮን ብር አካባቢ የሚገመት የኮንትራት ፕራይስ አለው። አጠቃላይ የፕሮጀክቱ ኮስት ከ1.2 ቢሊዮን ብር አካባቢ የሚገመት ነው። ሌላኛው እንደምታዩት እዚህ ጋር ተጨማሪ በኦጂሲ ፕሮጀክት ላይ 4 ህንፃዎች G+12 የሆኑ ህንፃዎችን እየገነባን ነው የምንገኘው። ዮብ ኮንስትራክሽን ለመመስረቱ ዋነኛ ምክንያት የሆነው የኛ ፓርትነር ወይም ደግሞ እህት ኩባንያ የሆነው ኦቪድ ሪል ስቴት ከ100 ሺህ በላይ የሚገመቱ የግንባታ ቤቶችን እየሰራ ነው ያለውና እነኚህን ስራዎች በኦቪድ ኮንስትራክሽን ብቻ መስራት አስቸጋሪ ስለሚሆን ለማኔጅመንትም ለቁጥጥርም ለፍጥነትም ስለሚያስቸግር ይህን ችግር ለመፍታት በ2017 ዓመተ ምህረት በክቡር አቶ ዮናስ ታደሰ እንዲመሰረቱ ካደረጉ 12 የግንባታ ተቋራጭ ኩባንያዎች መካከል አንዱ ነው። ስለዚህ 50 ሎሚ ለአንድ ኮንስትራክሽን ካምፓኒ ያው ይከብዳል፣ ወይም ለአንድ ሰው ይከብዳል፣ ለ50 ሰው ጌጡ ነው። ስለዚህ በዛ አማካኝነት ነው የኛ ኮንስትራክሽን ካምፓኒ የተመሰረተው። ይህም እንዲመሰረት አንዱ ቁልፍ የሆነው የኦቪዶሎጂ ፕሪንሲፕል ወይም ደግሞ አስተምሮ ነው። ሴንትራል የሆነው ፓርት ወይም ደግሞ የማዕከሉ የኦቪዶሎጂ ማዕከል የግልጽ የሆነ መፈጸም የሚችል ሊፈጸም የሚገባ ራዕይን የሰነቀ እንዲሁም ደግሞ የሀገር ልማት ተልእኮውን መልካም እሴቶችን ማዕከል አድርጎ ልማትን ሊያፋጥኑ ሊያመጡ ሊያስተሳስሩ የሚችሉ እንደ ቴክኖሎጂ ወሳኝ ቴክኖሎጂን የሰራተኛ ማብቃትን ብሎም የስራና የውጤት ባለቤት ማድረግን እንዲሁም ደግሞ በሶስተኛነት ደግሞ የአቅርቦት ሰንሰለት ስትራቴጂን ማዕከል አድርጎ ለመፍትሄን ወሳኝ መፍትሄን አገልግሎትን ቫልዩ ዴሊቨሪን የሚያከናውን ወይም ደግሞ የሚሰጥ የልማት አስተምሮ ነው። በውስጡም በአራተኛ ሌየር ላይ የምናገኘው የምርትና የምርት ስርዓት የቢዝነስ ሞዴል ክህሎት ፈጠራን አስተሳስሮ የሚይዝ ነው። ስለዚህ በኦቪድ ውስጥ ችግሮችን ወደ ሶሉሽን መቀየር ነውና ዓላማው። ከዚህም አንፃር ቅድም እንዳነሳውላችሁ በሀገራችን ወይም በከተማችን ላይ ከፍተኛ የሆነ የቤት ልማት ችግር አለ። ስለዚህ እሱን ደግሞ በዋናነት የሚያከናውነው ኦቪድ ሪል ስቴት ነው። በእኛ ካምፓኒ በመቶ ሺዎች የሚቆጠር ነው የሚገነባው። ስለዚህ 100 ሺዎቹን ለመገንባት አንድ ካምፓኒ ብቻውን ይቸገራል። ይሄ ችግር ነው። ስለዚህ ችግሮችን ደግሞ ወደ ውጤት ነው የምንለውጠውና ወደ ውጤት የሚለውጡ ደግሞ ብዙ ኮንስትራክሽን ካምፓኒዎች ተፈጥረው እድል ሆኖላቸው ስራ አግኝተናል። በዛ መሰረት እየሰራን ነው። ካምፓኒያችን የራሱ ራዕይ ተልእኮንና የኦቪድ የሆነውን ደግሞ እሴቶችን ይዞ የሚንቀሳቀስ ካምፓኒ ነው። በሂደት ትልቅ የግንባታ ተቋም ሆኖ ብዙ ሰራተኞችን የሚቀጥርና በኦቪድም የጣለበትን ኃላፊነት የሚወጣ ኮንስትራክሽን ካምፓኒ ሆኖ ይቀጥላል። አመሰግናለሁ።